ተማሪዎች እንዴት ናችሁ? ሳምንቱ ወሩ እንዴት እያለፈ ነው? አይ ሆፕ ጥሩ እንዳለፈላችሁ። ያው ዩኒቨርሲቲ ውስጥ ስትሆኑ ትንሽ ይከብዳል፣ ግን ያው ትወጡታላችሁ ብዬ አስባለሁ። ኦኬ፣ በባለፉት ቱቶሪያሎች ላይ ዩኒት 1ን የሂስትሪ ኦፍ ኢትዮጵያ ኢን ሆር ኦልሶ ደግሞ የዩኒቱን የመጨረሻውን አይተን ዛሬ ደግሞ ዩኒት 3 ላይ እንገባለን ማለት ነው። ሁልጊዜ እንደምላችሁ በተለይ ላይክ እና ሰብስክራይብ ማድረግ እንዳትረሱ ፕሊዝ። ያልገባችሁ ነገር ካለ ደግሞ ፕሊዝ መጠየቅ። በተለይ የሚጠይቅ ሰው ብዙ አይደለም፣ ምን አለ ብትጠይቁ። ለእናንተ ያልገባችሁን ነገር ለማስረዳት ነው እኛ እዚህ ያለነውና ፕሊዝ ጠይቁን፣ ጥያቄ ካላችሁ እንጂ ታንክስ ምናምን እንድትሉ ሳይሆን ዋናው ጥያቄ ነው የሚያስፈልገው። ፕሊዝ ታንክሱ በኋላ ሊደርስ ይችላል። እናንተ ካልተረዳችሁት እኛ በምንም ልናውቅ ስለማንችል ፕሊዝ በተለይ ኮሜንት ላይ ብታስቀምጡልን ኮሜንታችሁን አሪፍ ነው። ዛሬ የምናየው ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ቻፕተር 3 ነው የምናየው። ቻፕተር 3 በጣም ኢንተረስቲንግ የሆነ ኮንሰፕት፣ ስለ ሀገራችሁ ብዙ ታሪክን የምታውቁበት ነው ብዬ አስባለሁ። ዳይሬክትሊ ወደ ቻፕተር 3 ሌሰኖች ላይ እንግባ። ቻፕተር 3 በተቻለ መጠን ወደ 8 ሌሰኖችን አድርገን ለመጨረስ እንሞክራለን። ማለትም በ8 ፓርት ከፋፍለ ነው ወይም ከተቻለ በ7 አሳንሰን ብቻ ለማየት እንሞክራለን። የመጀመሪያው ቻፕተር 3 ላይ የምናየው ነገር ኢመርጀንሲ ኦፍ ስቴት። ኢመርጀንሲ ኦፍ ዋት ስቴት። ኢመርጀንሲ ኦፍ ስቴትን በምናይበት ጊዜ ስቴት እንዴት ፎርም ሆነ የሚል ኮንሰፕት ነው ያለው። ስለዚህ one of the important factor for the emergency of state was the beginning of sedentary agriculture. sedentary agriculture ምንድን ነበር ያልኳችሁ? ኒዮሊቲክ ፒሪየድ ላይ ሞቢሊቲ የሆነ ላይፍ ያላቸው ሰዎች ወደ ምን መጡ? ወደ ሴዴንታሪ ዌይ ኦፍ ላይፍ መጡ። ስለዛ ሴዴንታሪ ዌይ ኦፍ ላይፍ ላይ ሲመጡ ደግሞ ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል ጀመሩ። ስለዚህ ዶሜስቲኬሽን ኦፍ ፕላንት ኢን ሴንስ ምን ማለት ነው? ሴዴንታሪ አግሪካልቸር፣ አንድ ቦታ ላይ ቁጭ ብሎ ማረስ ሴዴንታሪ አግሪካልቸር ተብሎ ይጠራል። ስለዚህ ስቴት ማለት ደግሞ ሚኒንጉ ምንድነው? ስቴት ማለት የሆነ ፖፑሌሽን ያለው የሆነ አንድ ቦታ ላይ ተሰብስቦ የሚኖር ፖፑሌሽን ያለው ነው ዋነኛ ሚኒንጉ ማለት ነው። ፖፑሌሽን ያስፈልጋል አንድን ስቴት ለማለት ማለት ነው። አሁን ለምሳሌ ኢትዮጵያ ውስጥ አዲስ አበባ ውስጥ ተሰብስቦ የሚኖር ሰው አለ። በስራ ምክንያት ሊሆን ይችላል፣ በተለያየ ነገር ማለት ነው። ገጠር ላይም ደግሞ በአግሪካልቸር ምክንያት ተሰብስበው አንድ ቦታ ላይ ይኖራሉ አይደለ? ስቴት ለመባል ማለት። ስለዚህ ስቴት ለመባል የሆነ ፖፑሌሽን አንድ ቦታ ላይ ተሰብስቦ መኖር አለበት። ያ ፖፑሌሽን ደግሞ እንዲሰበሰብ ያደረገው ምንድነው? ሴዴንታሪ አግሪካልቸር ነው። ስለዚህ ኢመርጀንሲ ኦፍ ስቴት ከማን ጋር ይገናኛል? ከሴዴንታሪ አግሪካልቸር ጋር ይገናኛል ብሎ የመጀመሪያው ይነግረናል ማለት። ስለዚህ ኢምፖርታንት ፋክተሩ ምንድነው? ስቴት ኢመርጅ እንዲያደርግ ከተባለ ሴዴንታሪ አግሪካልቸር ነው ማለት ነው። ሌላኛው ሴዴንታሪ አግሪካልቸር ነው ካልን በኋላ አግሪካልቸር ግን እንዴት ፕራክቲስ እንደሚሆን በድሮ መልኩ ስናይ አግሪካልቸር ዋዝ ፕራክቲስድ ባይ ስቲክ ኦር ሆል፣ ማለትም ምንድነው በመቆፈሪያዎች እና ደግሞ በስቲኮች ነበር ድሮ አግሪካልቸር የሚሰራው እርሻ ምናምን ማለት ነው እንጂ በበሬዎች ምናምን አልተለመደም ነበር። አንድ ሰው በመቆፈር ምናምን ነበር ጊዜውን የሚያሳልፈው። በጣም ይከብዳል ለአንድ ሰው አስቡት። ትልቅ የሚያክል መሬትን ትልቅ የሆነ መሬትን ለብቻውን በመቆፈሪያ ብቻ በጣም ከባድ ነው። ግን ከዛ በኋላ ግራጁዋሊ ሪፕሌስድ ባይ ዋት ኦክስ ድሮን ፕሎው ማለት ነው። ኦክሶችን እየገፋ ሞፈርና ቀንበር እየያዘ በጅራፍ ኦክሶችን እየገፋ ከዛ በኋላ ማረስ ጀመረ ማለት ነው። ሞር ሞዴሬት ሲሆን ማለት ነው። አሁን ደግሞ ባለንበት ዘመን ትራክተሮች አሉ ማለት ነው። የተለያዩ የማረሻ ማሽኖች አሉ። ኢቭን ሰብሎችን ለመሰብሰብ የተለያዩ ማረሻ ማሽኖች አሉ። እነሱን ይጠቀማል ማለት ነው። ስለዚህ አግሪካልቸር መጀመሪያ በስቲክ ወይም በሆ ነበር ፕላንት የሚያደርጉት። ከዛ በኋላ ሪፕሌስድ ባይ ኦክስ ድሮ ፕሎው ማለት ነው። ስለዚህ በኦክሶች ተተክቷል። አሁን ደግሞ በተለያዩ ማሽኖች ላይክ ትራክተር እንደነገርኳችሁ ማለት ነው። እና አሁን ትራክት ካረጉ በኋላ ወይም ደግሞ ምንድነው ሰብላቸውን ጤፋቸውን ዘርተው ይሰበስባሉ። ሲሰበስቡ ምንድነው የሚያደርጉት? በድሮ ጊዜ ይሰበስባሉ። ከሰበሰቡ በኋላ ለምግብ የሚያስፈልጋቸውን ለምግብ ይጠቀሙትና የቀረውን ዳይሬክትሊ ምን ያደርጋሉ? ሰርፕለሳቸውን ትርፋቸውን ማለት ነው። እዚህ ጋር የምናየው ማለት ፋርመርስ ፕሮዲዩስ ሰርፕለሳቸውን ወይም ትርፋቸውን ቱ ኤክስቼንጅ ዊዝ ቤተር ቱልስ ኤክስቼንጅ ያደርጋሉ። ላይክ እንዴት መሰላችሁ? ጤፍ ከሰጠው ሌላኛው ደግሞ የሚፈልገውን ጫውን ሊሰጠው ይችላል። ጫው ደግሞ የሰጠው ልብስ ያለውን ሊቀየረው ይችላል። መቀየር ነው፣ ኤክስቼንጅ ነበር የነበረው ማለት ነው እንጂ እንዳሁኑ ብር ምናምን አልነበረም የነበረው። ስለዚህ ይሄ ሰርፕለሳቸውን ወይም ትርፋቸውን ኤክስቼንጅ ያደርጉታል። የፈለጉትን ቤተር ያሉትን ለራሳቸው ቤተር ያሉትን ቱሎች ኤክስቼንጅ ያደርጉበታል። ለምሳሌ ቤተር ያሉት ቱል ክሎዝ ሊሆን ይችላል ማለት ነው። ስለዚህ ይሄ ነገር ግን ግራጁዋሊ ተቀይሯል። እንዴት ቢባል ትሬደሮች መጡ በሁለቱ መካከል ማለት ነው። ማለትም ጫው በሚሸጠውና ጤፍ በሚሸጠው መካከል ወይም ደግሞ ኤክስቼንጅ ያደርጉ ነበር አይደል? ጫውና ጤፍ ያለው ሰው እሱን ግን ለማስቀረት ትሬደሮች አሁን መሃል ላይ መጡ ማለት ነው። የሁለቱን ፕሮዳክት ይገዛሉ። ኢንተርሚዲየተርስ ኦር ትሬደርስ እዚህ ጋር እንደምታዩት also began to buy the product of both። የሁለቱንም ባለጤፉንም ባለጫውንም ፕሮዳክታቸውን ይገዟቸዋል፣ ኤክስቼንጅ ያደርጓቸዋል። ኤክስቼንጅ ካደረጓቸው በኋላ ግን ምን ይፈጥራሉ? ፕሪዲተርማይንድ የሆነ ፕሌስ ወይ ማርኬት የምንለውን ፈጠሩ ማለት ነው። አሁን ማርኬት የምንለው ኢቨን በእኛ ጊዜ አሁን ማርኬት ራሱ ዳይ ራሱ አለው እንኳን ፕሌስ እና ማለት ነው። አሁን ለምሳሌ ቅዳሜ ገበያ ምናምን ይባላል አይደል? እንደዛ ሁሉ ቅዳሜ ግን የምንገበያው የት ቦታ ነው? ቦታው የት ነው? የማርኬት የራሱ ቦታ አለው። ለምሳሌ አዲስ አበባ ውስጥ መርካቶ እንግዲህ በጣም መገበያያ ነው።
ኢቭን ከአፍሪካ ትልቁ መገበያያ ተብሎ የሚጠራ ነው። ስለዚህ ኤክስቼንጅ የምናደርግበት ማርኬት አለ ማለት ነው። ያንን ፎርም አድርገዋል ትሬደሮች በመምጣታቸው ምክንያት ማለት ነው። ስለዚህ ፋርመሮች ድሮ ኤክስቼንጅ ነበር ዝም ብሎ የሚያደርጉት፣ ግን ደግሞ የማርኬት ፕሌስን በትሬደሮች ምክንያት ፎርም ሆኗል ማለት ነው። ሌላኛው therefore the state were formed mainly through the expansion of agriculture። አግሪካልቸር እንግዲህ እንደዚህ ያለ ኤክስፓንድ በማድረጉ ምክንያት አንደኛ ማርኬትን ፎርም እየሆነ መጣ። ማርኬት ፎርም ሲሆን ዞሮ አንደውም አሁን ለምሳሌ በገጠራማ ከተሞች ላይ ገበያ ደርሼ ልምጣ እንደዚህ ይባላል፣ ብዙ ሰው የሚሰበሰብበት ስለሆነ ማለት ነው። ስለዚህ ማርኬት አንደኛ ፎርም ሆኖ አሁንም ፖፑሌሽኖችን ሞር እየሰበሰበ ስቴትን ሞር ፎርም እያደረገ መጣ። አግሪካልቸርም በተዘዋዋሪ ሞር ሴዲሜንታሪ ዌይ ኦፍ ላይፍ እንዲኖራቸው ሰዎቹን አደረገ። ስለዚህ አሁን የቀረው ምንድነው? ክላስ ዲፈረንሺዬሽን ማለት ነው። the expansion of እዚህ ጋር እንደምታዩት expansion of the agriculture give rise to the class differentiation። ክላስ ዲፈረንሺዬሽኖች አግሪካልቸርን ፎርም አድርጓል ማለት ነው። ክላስ ዲፈረንሺዬሽን ማለት አሁን ለምሳሌ በኃይለ ሥላሴ አጼ ኃይለ ሥላሴ ዘመን በምናይበት ጊዜ በንጉሠ ነገሥት ኃይለ ሥላሴ ማለት ነው እና በእነሱ ጊዜ በምናይበት ጊዜ ክላስ ዲፈረንሺዬሽኑ እንዴት ነበረ? አፐር ክላስ እና ሎወር ክላስ የሚባሉ ነበሩ አይደል? ማለትም ኖቢሊቲዎች ባለጸጋዎች ወይም ደግሞ የንጉስ ዘሮች እና ደግሞ ታችኛው ክላስ ላይ ደግሞ የነበሩት ማናቸው? ኖርማል ፐርሰንስ ማለት ኖርማል ፐርሰኖች ነበሩ። ስለዚህ ይሄ ክላስ ዲፈረንሺዬሽንም ፎርም አድርጓል ይሄ አግሪካልቸር ማለት ነው። አግሪካልቸር ኤክስፓንድ ስለሆነ ስቴት ፎርም ሆናለች። ስቴት ፎርም ከሆነች በኋላ ደግሞ ክላስ ዲፈረንሺዬሽንም መጥቷል። ኦልሶ ክላስ ዲፈረንሺዬሽን መምጣቱ በማን ነው? በዘዋዋሪ በአግሪካልቸር ነው ማለት ነው። ራይዝ እያደረገ ስቴትን ፎርም ሊያደርግ ይችላል ማለት ነው። ስለዚህ ኦልሶ the growth እዚህ ጋር እንደምታዩት the growth of trade facilitate the development of state። ይሄ ትሬድ መመስረቱ ኦልሶ ስቴትም በደንብ ዲቨሎፕ እንድታደርግ አድርጓታል ማለት ነው። ስለዚህ ትሬድ ደግሞ ዲቨሎፕ የሚሆነው በማን ነው? በትሬደሮች ነው። ትሬደሮች ደግሞ በአግሪካልቸር ምክንያት ነው። ስለዚህ በተዘዋዋሪ ከአግሪካልቸር ነው ሜን ኢምፖርታንቱ አግሪካልቸር ነው ማለት ነው። ኢመርጅ እንዲያደርግ ስቴት ማለት ነው። ስለዚህ ይሄን ነገር እዚህ ጋር ለማየት ሞክረናል ማለት ነው። ኢመርጀንሲ ኦፍ ስቴት በዚህ ያልቃል ማለት ነው። ስለዚህ ስቴት ኢመርጅ ያደረገችው በሴዴንተሪ አግሪካልቸር ነው። አግሪካልቸር ድሮ በስቲኮችና በሆዎች ነበር የሚተገበረው። ከዛ ግን በኦክስ እያለ ሄደ። ከዛ በኋላ ደግሞ አሁን በትራክተሮች ምናምን በተለያዩ ነገሮች ይደረጋል ማለት ነው። እና ትሬደሮች መጡ፣ ማርኬት ፕሌስ ፎርም ሆነ። ማርኬት ፕሌስ ፎርም ሲሆን ስቴትም በዛው ፎርም ሆነች። ምክንያቱም ስቴት ፖፑሌሽን ዋነኛ ነገር ስላለው እሱን አውርተናል። ኦልሶ ደግሞ ክላስ ዲፈረንሺዬሽንም ፎርም ሊሆን ይችላል። ኦልሶ ግሮዝ ኦፍ ትሬድም የትሬድ ማደግም ዲቨሎፕመንት ኦፍ ስቴትን ሊያመጣ ይችላል ማለት ነው። ስለዚህ እነዚህ ነገሮች ኢመርጀንሲ ኦፍ ስቴት ላይ ለማውራት ሞክረናል። ከሞላ ጎደል ይሄ ነው ኢመርጀንሲ ኦፍ ስቴት ማለት ነው። ኦኬ ደን ስቴት ላይ አንድ ኮንሰፕት እንጨምርና ስቴት ምን ማለት ነው የሚለውን እንመልከት። ስቴት ሪፈርስ ቱ አን አውቶኖመስ ፖለቲካል ዩኒት ሃቪንግ ፖፑሌሽን። ቅድም እንደነገርኳችሁ አውቶኖመስ የሆነ ፖለቲካል ዩኒት ነው፣ ግን ደግሞ ምን አለው? ፖፑሌሽን አለው። የሆነ የተረጋገጠ ፖፑሌሽን አለው። ኦልሶ ዲፋይንድ የሆነ ቴሪቶሪ አለው። አሁን ለምሳሌ ኢትዮጵያ ቴሪቶሪዋ እስኬት ድረስ ነው፣ በሱዳን በኩል እስኬት ድረስ ነው የምታዋክላት የሚለው ቴሪቶሪ የራሱ ቴሪቶሪ አለው። ዲፋይንድ የሆነ ቴሪቶሪ አለው ማለት ነው። የራሱ ዲፋይንድ የሆነ ቴሪቶሪ ድንበር አለው፣ ወሰን አለው ማለት ነው። ሌላኛው ሶቨሬኒቲ ሉዓላዊነት አለው። ሉዓላዊነት አንድ ስቴት ከተባለ ሉዓላዊ መሆን መቻል አለበት። ማለትም ለምሳሌ በኢትዮጵያ ሉዓላዊ ናት የምትባለው አሁን አሜሪካ በኢትዮጵያ ጉዳይ ማገባ ከሆነ ኢንተርፌር ማታረግ ከሆነ ማለት ነው። ስለዚህ ኢትዮጵያ በራሷ ጉዳዮች አሁን ለምሳሌ ህዝቦቿን በሚገዛበት ጊዜ የተለያዩ ህጎችን ታወጣለች። አንድ መንግስት ህጎችን ያወጣል። ስለዚህ ያንን ህጎቹ ካልተገበረ የተለያዩ ፓኒሽመንቶችን ያወጣል። ስለዚህ ኢንፎርስ ሎ ሲያደርግ ሌላ አካል መጥቶ ሌላ ማለትም ላይክ አሜሪካንስ መጥተው አይቻልም ምናምን ቢሉ ሉዓላዊነቱን እየተጋፉ ነው ያሉት ማለት ነው። ስለዚህ ሶቨሬኒቲ ያላት ሀገር ናት አንድ ስቴት የምትባለው ማለት ነው። ስቴት ለመባል ግዴታ ሶቨሬኒቲ መኖር መቻል አለበት፣ ሉዓላዊነት መኖር መቻል አለበት ማለት ነው። ሌላኛው the government with the power to enforce law። ቅድም እንዳልኳችሁ ኢንፎርስ የማድረግ ነገር አለ። ሎዎችን እንዲተገበሩ የማድረግ ማለት ነው። ማውጣት ብቻ አይደለም እንዲተገበሩ የማድረግ። ለምሳሌ በደርግ ጊዜ ስናይ ላንድ መሬት ላራሹ ማለት ነው። ላንድ ፎር ትሪቢዩተር ማለት ነው። መሬት ላራሹን አስተግብረውታል። መሬት ላራሹ ላረሰው ብቻ ነው መሬት እንጂ መሬት የማንም አይደለም። ድሮ በኃይለ ሥላሴ ጊዜ መሬት የኖቢሊቲዎች ነው ወይም ደግሞ የባላባቶች ነበር መሬት ተብሎ የሚታወቀው። ግን ከዚህ በኋላ በደርግ ጊዜ ግን መሬት ላራሹ ለሚያርሰው ሰው ነው መሬት ላራሹ ተብሎ ነበረ ማለት። ስለዚህ ኢንፎርስ አድርጎ ያንን ሎ አውጥቶት ከዛ ደግሞ ማስተግበርም አንድ ስቴት ግዴታ አለበት ማለት ነው። ስለዚህ ፖለቲካል አውቶኖሚስ የሆነች ፖለቲካል ዩኒት ስቴት ትባላለች። ፖፑሌሽን ያላት፣ ዲፋይንድ ቴሪቶሪ ያላት፣ ሶቨሬኒቲ ያላት፣ ኦልሶ ደግሞ ኢንፎርስ ማድረግ የምትችል ሎውን ምንድናት? ያቺ ስቴት ናት። ስቴት ተብላ ትጠራለች ማለት ነው። ሌላኛው ስቴት አሮዘስ ኢንዲፔንደንትሊ ኢን ዲፈረንት ፕሌስስ አት ዲፈረንት ታይም። ስቴት ራይዝ ያደረገው ኢንዲፔንደንትሊ ነው። ማለትም ሁሉም ጋር እኩል አይደለም ስቴት ፎርም የሆነ። እንደውም ሞደርን የሚባለው ስቴት የኢሮፖች ነበር ለመጀመሪያ ጊዜ ስቴት ፎርም አድርገ የሚባሉ ማለት ነው። በኢሮፖች ከዛ ዲቨሎፕ ሆነ። ከዛ ደግሞ በኢትዮጵያ እንደ ሆርን ሊሆን ይችላል። ከዛ በቻይናዎች ሊሆን ይችላል። ማለትም በኤዥያንስ ሊሆን ይችላል። ስለዚህ ዲፈረንትሊ ነው ይሄ ነገር ምን ያለው ዲፈረንትሊ ስቴቶች በዲፈረንት ፕሌሶች ላይ ማለትም በዲፈረንት ሀገሮች ላይ ዲፈረንትሊ ስቴት አሮዝ አድርጓል ወይም ደግሞ ራይዝ አድርጓል ማለት ነው። ስለዚህ ይሄን ነገር በደንብ ልትረዱት ይገባል ማለት ነው።
ሌላኛው የመጀመሪያው ስቴት ግን ተብላ የምትታወቀው ማን ናት ካላችሁ the first state where theocratic state theocratic የምትባለው ስቴት ናት። ማለትም theocratic state ማለት like government አሁን government ነው የሚለው አይደለ ስቴት ላይ ዋናው የሚገዛው government አለ ከዛ ደግሞ people አለ governmenቱና people አሉ። በዛን ጊዜ ደግሞ government ማን ነበር መስላችሁ ፕሪስቶቹ ናቸው ወይም ቄሶቹ ናቸው። ቄሶቹ የተለያዩ ሜንቴን የሚያደርጓቸው ነገሮች አሉ። ከነሱ መካከል ሜንቴን the social and religious affairs of their people አፌር ማለት ጉዳዮቻቸው ሶሻል ጉዳዮቻቸውን ሆኑ ሪሊጂየስ መንፈሳዊ የሆኑ ጉዳዮቻቸውን ሜንቴን ያደርጉላቸዋል ይጠብቁላቸዋል። የነሱ መብት ባልተጋፋ መልኩ ይጠብቁላቸው ነበር ማለት ነው። ላይክ እንዳሁኑኛ መንግስት እንደምንለው ፕሪስቶች ነበሩ መንግስት በዛን ጊዜ ማለት ነው። ስለዚህ የመጀመሪያዋ ስቴት ማን ትባላለች? ቴዎክራቲክ ስቴት። በዛን ጊዜ ደግሞ ሜንቴን እንደሚያደርጉ ሶሻል እና ሪሊጂየስ አፌራቸውን ጉዳያቸውን ፕሪስቶች ነበሩ ማለት ነው። ግን ደግሞ አሴ ፕሮዳክሽን ቢካም ማርኬት ኦሪየንትድ ፕሮዳክሽን ቅድም እንደነገርኳችሁ ወደ ማርኬት በገባበት ጊዜ ዳይሬክትሊ መለዋወጥ ባቆሙበት ጊዜ ጤፍን ከጫው ጋር ዳይሬክትሊ መለዋወጥ ባቆሙበት ጊዜ ማርኬት ፎርም በሆነበት ጊዜ the priests were gradually replaced by chiefs ፕሪስቶቹ ግራጁዋሊ ሪፕሌስ እየሆኑ መጡ። ማለትም ቄሶቹ የገቨርንመንትነት ስራቸውን ለማን መስጠት ጀመሩ? ለቺፎች ወይም ደግሞ ለወታደሮች በተለይ እንደዚህ ለወታደር አለቆች ማለት ነው። ለምን ቢባል who began collecting regular and compulsory tributes known as protection payment ምንድነው ማርኬት በሚፈጽሙበት ጊዜ የተለያዩ ሌቦች ሊመጡ ይችላሉ። ስለዚህ እናንተን ፕሮቴክት የምናደርጋችሁ እኛ ነን። ስለዚህ ለኛ ትሪቢቶችን በከፍል መቻል አለባችሁ፣ እኛ በምንላችሁ መንገድ መሄድ መቻል አለባችሁ እየተባሉ የተለያዩ ሬጉላር የሆኑ ፔመንቶችን ኢቭን ይከፍሉ ነበር። ለምሳሌ እዚህ ጋር ያነሳውላችሁ ፕሮቴክሽን ፔመንቶችን ኮሌክቲንግ ሬጉላር ኤንድ ኮምፐልሰሪ ትሪቢቶችን ይጠብቁባቸው ነበር። ማርኬት ላይ በመሸጣቸው ምክንያት ያንን ማርኬቱን እኛ ነን የምንጠብቀው፣ ስለዚህ ለጠበቅንባችሁ ፕሮቴክሽን ላደረግናችሁ ፔመንት መክፈል አለባችሁ እየተባለ ኦልሶ ፕሪስቶቹ ሪፕሌስ ያደርጓቸው ጀመር፣ ቺፎቹ ማለት ነው። እነዚህ አለቆቹ ሪፕሌስ ያደርጓቸው ነበር ማለት ነው። ሌላኛው ኢትዮጵያ ኤንድ ዘ ሆርን ኢዝ ዋን ኦፍ ዘ ሪጅን ኢትዮጵያ ኤንድ ዘ ሆርን አንደኛዋ ሪጅን ናት ኢን አፍሪካ which is early state form የሆነባት ማለት ነው። በጣም ስቴቶች ብዙ ነው ያሉት አይደል? በእኛ ጊዜ በተለይ የነገስታት አገዛዝ በጣም ከድሮ ጀምሮ ያሉ አሉ። ስለዚህ early ነው የኛ ስቴታችን ፎርም የሆነው ተብሎ ይነገራል ኢትዮጵያ ኤንድ ዘ ሆርን ማለት ነው። ስለዚህ እዚህ ጋር ያየነው ምንድነው ስቴት ፖለቲካል ዩኒት አውቶኖመስ የሆነች እንደሆነች አይተናል። ፖፑሌሽን እንዳላት ኦልሶ ዲፋይንድ የሆነ ቴሪቶሪ እንዳላት ሶቨረኒቲ እንዳላት ገቨርንመንቱ ኢንፎርስ ሎ ማድረግ እንደሚችል አይተናል። ይሄ ስቴት ደግሞ ራይዝ ያደረገው ኢንዲፔንደንትሊ ነው ማለትም ኢን ዲፈረንት ፕሌስስ አት ዲፈረንት ታይም ነው ይሄ ነገር ዲቨሎፕ ያደረገው። የመጀመሪያዋ ስቴት ቴዎክራቲክ ስቴት ትባላለች። ገቨርንመንቶቿ ማን ተብለው ይጠራሉ? ፕሪስቶች ናቸው። እነሱም ፕሪስቶች ሶሻል እና ሪሊጂየስ አፌሮቻቸው ወይም ጉዳያቸውን የሚጠብቁ ነበሩ። ኦልሶ ግን ከዚህ በኋላ ፕሮዳክሽኑ ወደ ማርኬት በመጣበት ጊዜ ፕሪስቶች በማን ተተኩ? በቺፎች በአለቆች። እነዛ አለቆች ደግሞ ኮሌክት ያደርጉ ነበር ሬጉላር እና ኮምፐልሰሪ ትሪቢቶችን ምን በሚል መልኩ ቺዝ ፕሮቴክሽን ፔመንት በሚል መልኩ ይሰበስቡ ነበር ማለት ነው። ሌላኛው ኢትዮጵያ ኤንድ ዘ ሆርን ዋን ኦፍ ዘ ሪጅን ኢን አፍሪካ የምትገኝ ናት። ኤርሊ ስቴት ፎርም የሆነባት ማለት ነው። ስለዚህ ከኤርሊ ስቴቶች መካከል በኢትዮጵያ ኤንድ ዘ ሆርን የመጀመሪያዋ ተብላ የሚጠቀሰዋን እንመልከት። የመጀመሪያው ፑንት ነው። ፑንትን እንመልከት። አኒሸንት ስቴት የሆነችዋን ፑንት ማለት ነው። ኦኬ ፑንትን እዚህ ጋር እንመልከት። አኒሸንት ስቴት ቺዝ ከነበረችዋ የመጀመሪያዋ ፑንት ናት። ፑንት እዚህ ጋር ኤ ላይ እንደምትመለከቱ ፑንት was the earliest recorded state in Ethiopia and the Horn በኢትዮጵያ and the Horn earliest የምትባለው ስቴት ፑንት ናት። earliest የምትባለው በጣም earliest የምትባለው ማለት ነው። እና the evidence on punt comes from Egypt hieroglyphic writing ይሄ የፑንት ማስረጃዎች ፑንት እንዳለች የታወቀችበት መንገድ ምንድነው? በእነዚህ በኢጂፕቲያን ሃይሮግሊፊክ ራይቶች ናቸው። ማለትም ቶምቦቻቸው ላይ ወይም ፒራሚዶቻቸው አሁን የኢጂፕት ፒራሚዶች አሉ የድሮ ነገስታት የገዟቸው እነሱ ላይ ሃይሮግሊፊክ ራይቲንግ ማለት ምን መሰላችሁ? በሲምቦል ወይም ደግሞ በፒክቸር ፎርም ያስቀምጡታል። ማለትም በምስል አይነት ያስቀምጡታልና የፑንት ነገስታት በምስል እንደዚህ ነበሩ እያሉ በምስል የመጻፍ ነገር አሁን እኛ በጽሁፍ ነው የምናውቀው አይደል? እነሱ ግን በምስል የሚያስረዱበት መንገድ አለ። ኢትዮጵያኖች እንደዚህ ነበሩ፣ ከኢትዮጵያ እንደዚህ ተጉዘን እንደዚህ አይነት ነገሮችን ወስደን ነበረ፣ ኢትዮጵያኖች ፑንት የሚባል አገዛዝ እንደነበራቸው የሚለው ይሄ ሁላ መረጃ የተገኘው ከነዚህ ከኢጂፕቲያን ሃይሮግሊፊክ ራይቲንግ ነበር ማለት ነው። ከኢጂፕቲያን በተለይ ለትሬድ ከሚመጡ ኢጂፕቲያኖች ነበር ይሄ መረጃ የፑንት መረጃ የተገኘው ማለት ነው። እና ፑንት ከ2500 እስከ 980 ዓመተ ዓለም የነበረች ናት ተብሎ ይታሰባል። እንግዲህ ከነዚህ መረጃዎች አንፃር ሲታይ ማለት ነውና ግብፃውያን ፑንትን ምን ብለው ይጠሯቸዋል? ታኔት ጀር ብለው ይጠሯቸዋል። ታኔት ጀር አሴ ጀነራል ኖሌጅ ነው የሚነግራቸው ይሄን እንኳን ታኔት ጀር ብለው ይጠሯቸዋል። እና ታኔት ጀር ማለት ምን ማለት መሰላችሁ? ላንድ ኦፍ ጋድ ነው በእንግሊዘኛ ማለትም እግዚአብሔር የመረጣት ምድር ወይም ደግሞ የእግዚአብሔር ምድር ብለው ነው የሚጠሯት ማለት ነው። እና ፑንቶችን ግብፃውያን ምን ይመስላሉ ሲሉ የፊታቸው ቀለም ከኛ ጋር ይመሳሰላል፣ ግን ደግሞ ምንድነው ባጭሩ ቀይ ቆዳ ቀለም ያላቸው ሲያሰፍሩት ማለት ነው። በመረጃቸው ላይ ቀይ ቆዳ ቀለም ያላቸው ረጅም ጸጉር ያላቸው እነዚህ ፑንቶች ናቸው ብለው ይናገራሉ ማለት ነው። ኦልሶ የሚለብሱት አለባበስ ደግሞ ቀሚስ እስከ ጉልበታቸው የሆነ ቀሚስን ይለብሱ ነበር ፑንቶች ብለው ይናገራሉ ማለት ነው። ሌላኛው ፑንቶች ኢጂፕቶችና ፑንቶች በጣም ሪሌሽን ነበራቸው።
ከነሱ መካከል የመጀመሪያው የፈርዖን ወይም ደግሞ ሳሁሬ የሚባለው የግብጽ ንጉስ ፈርዖን which is ሳሁሬ የሚባለው ወደ ኢትዮጵያ መጥቶ የተለያዩ ኤክስፔዲሽኖችን ወይም ደግሞ ጉዞዎችን በማድረግ ወደ ኢትዮጵያ ከደረሰ በኋላ የተለያዩ ኢቮሪዎችን ወርቆችን ወደ ሀገሩ ይዞ ተመልሶ ነበር ማለት ነው። ይሄ ግን ስላችሁ በውጊያ ምናምን ሳይሆን በሰላማዊ መንገድ ማለት ነው። ሁለተኛው ደግሞ ሚንቱ ሆቴፕ የሚባል ነበር። ሚንቱ ሆቴፕ ደግሞ አኑ የሚባለውን የመርከበኛ በማዘጋጀት ከፑንት ጋር የተለያዩ ሪሌሽኖችን ወይም ትሬዶችን ያደርግ ነበር ማለት ነው። ሚንቱ ሆቴፕ የሚባለው ሁለተኛው ፈርዖን ማለት ነው። አሁን እዚህ ጋር ደግሞ ቤስት እዚህ ጋር ያስቀምጥኩላችሁ the best described and illustrated በጣም ዲስክራይብድ የሆነው ቤስት የሚባለው ኤክስፔዲሽን ወይም ደግሞ ኤክስፔዲሽን ጉዞ እንደማለት ነው የተደረገው was the one undertaken by the order of famous Egyptian queen which is Hatshepsut በምትባለዋ በኢጂፕቲያን ኪውን ነበረ የተደረገው ይሄ ኤክስፔዲሽን ወይም ደግሞ ጉዞ ማለት ነው። በጣም ትልቁ ሪሌሽን በኢጂፕትና በፑንት መካከል የተደረገው በሷ ዘመን ነው እና እሷ ተነስታ የሚመጣው ፍሮም አቃባ ከሚባል ቦታ ከኢጂፕት ውስጥ አቃባ እስከ ፑንት ነው በቀይ ባህር አድርገው ማለት ነው እና ብዙ መርከበኞች ነበር የሚመጡት ትሬድን ለመፈጸም ማለት ነው። እና ይሄን ኤክስፔዲሽን ግን እንዴት ታወቀ እንዴት ጉዞ እንዳደረገች ታወቀ ካላችሁ እሷ ቶምቦች ላይ ተቀምጧል። እዚህ ጋር እንደምታዩት whose expedition is documented at her tomb በቶምቦቿ ላይ ተቀምጦ ነበር የኤክስፔዲሽኗ ወይም ደግሞ ጉዞዋ ማለት ነው። እና ሺ ሴንትስ በጊዜው ምንድነው ሴንት አድርጋ ነበር የተለያዩ 5 ሺፖችን ወይም ደግሞ ወደ 5 የሚሆኑ መርከቦችን በማን under the leadership of black nuba ካፒቴን ኒሃሽ በካፒቴን ኒሃሽ ምክንያት ወደ ተልከው ነበር ሊደራቸው በነበረው ማለት ነው ብላክ ኒባ በሆነው በካፒቴን ኒሃሽ ተልከው ነበር እነዚህ 5 ሺፖች ለትሬድ ምክንያት ማለት ኢቭን እሷ ራሱ መታ ነበር ወደ ፑንት ማለት ነው ወደ ፑንት መታ ነበር እና በሚመጣበት ጊዜ the expedition was warmly welcomed by the Punt's king በፑንት ኪንግ በነበረው በፐርሁ እዚህ ጋር እንደምታዩት ፐርሁ ፑንትስ ኪንግ የነበረው ፐርሁ ዋይፉ አቲ ኦልሶ ደግሞ ልጁ ወንድ ልጁ ኦልሶ ደግሞ ሴት ልጁ ዳውተሩ እና ደግሞ ፎሎወሮቹ ማለትም ደግሞ ህዝቦቹ የፑንት ህዝቦች ትልቅ አቀባበል አድርገውላት ነበር ትልቅ አቀባበል አድርገውላት ነበር ለንግስቲቷ ማለት ነው ወደ ፑንት በሚመጣበት ጊዜ ማለት ነው። ስለዚህ ፑንቶች ብዙ ሪሌሽን ነበራቸው ከኢጂፕት ጋር የሚለውን ነገር እዚህ ጋር ለማየት ሞክረናል ማለት ነው። ግን ይሄ ኤክስፔዲሽን ለምንድን ነው ያስፈልገው የሚለውን ወርታች ወርደን እንመልከት። ይሄ ጉዞ ለምንድን ነው ያስፈልገው ቢባል ኢጂፕቶች ብዙ አማልክቶች ነበሯቸው። ግን ደግሞ እንዳልኳችሁ ላንድ ኦፍ ጋድ ብለው የሚጠሯት ማንን ነበር? ኢትዮጵያን እችን ፑንትን ነበር እና ፑንት ጋር ይመጡና የተለያዩ እቃዎችን ይወስዱ ነበር አሴ ትሬድ ማለት ነው። ለምሳሌ ያክል ከሚወስዷቸው እቃዎች the expedition was able to return collecting woods, sandals, species, ivory, leopard skinoች, ostrichoች, ኤጎችን፣ ሞንኪዎችን፣ ጅራፎችን፣ ፒፕሎችን ኢቭን አይረኖች፣ ብሮንዞች፣ ፎክሶች፣ ካትሎች፣ አኒማል ፈሮች፣ ዳይንግ እነዚህ ድራይንጎች ኦልሶ ለትሪትመንት የሚያገለግሉ ላይክ ሜዲካል ፕላንቶችን ዌር ኤክስፖርት ሊሆኑ ነበር ከፑንት ወደ ግብጽ ኤክስፖርት ሊሆኑ ነበር እነዚህ አይነት ነገሮች ማለት ነው። ስለዚህ ዋናው የመጡበት ለዚህ ምክንያት ነበር። በተለይ ግን ከነዚህ ከሚወስዳቸው እቃዎች በደንብ ብዙ መጽሐፎች ላይ የሚታገኟቸው እነዚህ በአማርኛ ልንገራችሁና በተለይ ወርቅን በጣም ይወስዱ ነበር። የዝሆን ጥርስ፣ ጥቁር እንጨት ለአማልክቶቻቸው ማለት ነው ጥቁር እንጨቶችን፣ እጣኖቻቸውን ኦልሶ ደግሞ ከርቤዎችን ጥሩ መዓዛ ያላቸው ከርቤዎች፣ ጥሩ መዓዛ ያላቸው እንጨቶችን ኢቭን የእንስሳት ቆዳዎችን በህይወት ያሉ እንስሳቶችን ኢቭን ይወስዱ ነበር። ኦልሶ ቀረፋዎችን ቃርጠሜ የሚባል ካወቃችሁ የሆነ ላይክ ጎልድ እንደ መዳብ ነገር ማለት ነው። ቃርጠሜ የሚባል አለ። ቃርጠሜዎችን ይወስዱ ነበር፣ መዳቦችን ይወስዱ ነበር። ኦልሶ ደግሞ ናፍጣዎችን ይወስዱ ነበር። ኢቭን ደግሞ እነዚህ ክታቦችን የተጠረቡ ክታቦችን ኦልሶ ይወስዱ ነበር ማለት ነው። ኢን ዘ ሪቨርስ ደግሞ ኢን ሪተርን እዚህ ጋር ኢን ሪተርን ለኛ አክሶችን ይሰጡ ነበር። አክስ የተለያዩ መጥረቢያዎችን ላይክ ዳገርስ እነዚህ ምንድነው የሚባሉት ጩቤ እንደማለት ዳገር ኦልሶ ደግሞ ምንድነው የሚባሉት ሶርድ ኦር ሰይፎችን ናይፎችን ይሰጡ ነበር ቢላዎችን ማለት ነው። ኦልሶ ማጭዶችን ሲክልስ እዚህ ጋር የምታያቸው ሲክልስ እንደ ማጭድ ነው ማለት ነው። ሌላኛው ደግሞ ክሎዞችን ብራስሌቶችን እጅ ላይ የሚደረጉ ኔክሎሶችን ኦልሶ አንገት ላይ የሚደረጉ ኦልሶ ደግሞ ቢድሶችን ዶቃዎችን ለሴቶች ነው በተለይ ይሄ ነገር ዶቃዎችን ይሰጡ ነበር። የተለያዩ ነገሮችን ኢምፖርት ያደርጉልን ነበር ከኢጂፕት ወደ ፑንት ማለት ነው። ምክንያቱም የነገስታት ልማድ ነውና ማለት ነው። አንድ ሀገር አንድ ንጉስ ሲሄድ ለንጉሱ የሆነ ነገር ይዞ መሄድ መቻል አለበት። ከዛ ንጉሱ ደግሞ በተቃራኒው ሲመለስ ደግሞ ለንጉሱ የሆነ ነገር ይሰጠዋል ማለት ነው። ስለዚህ ይሄ ነገር ነበረ። እነዚህ ሁላ ነገሮች ሪሌሽን ብቻ እንደነበረ እንድታውቁ ነው ዋናው ነገር እና ስኮላሮች ግን ሲናገሩ ስለ ፑንት scholars have not reached agreement as the exact location of the punt exact location የፑንትን እስካሁን አላወቁትም ስኮላሮች ማለት ነው። there are varieties of incense from those some writing have suggested northern or northeastern Somalia
አንዳንድ ራይተሮች በኖርዘርን እና በኖርዝ ኢስተር ሶማሊያ አካባቢ በእነዚህ በሳውዝ አረቢያዎች በኩል ትገኛለች ብለው ፑንትን ይናገራሉ። አንዳንዶቹ ደግሞ ሰም ስኮላሮች ደግሞ ኢትዮጵያ ኢን ዘ ሆርን ውስጥ ነው የምትገኘው ማለትም ሰም ስኮላርስ while others are inclined more inclined የሚያደርጉት በኖርዘርን ኢትዮጵያ ወይም ደግሞ በኢትዮጵያ ኢን ዘ ሆርን ላይ ትገኛለች ብለው ነው የሚያስቡት። ለምን ቢባሉ ምክንያቱም ጎልዶችን ይወስዱ አልነበረ። ስለዚህ ኢትዮጵያ ውስጥና ዘ ሆርን ላይ ነው ደግሞ ብዙ ጎልድ ያለው ኦልሶ ብዙ ሞንክ ያለው ኢቦኔዎች ያሉትም የዝሆን ጥርሶችም ያሉትም እዚህ ነው ብሎ ስለሚያስቡ ማለት ነው። ሌላኛው ደግሞ አንዳንዶቹ ደግሞ ስትሬች ያደርጉታል። ከዚህ እስከዚህ ባለው ነበር የፑንት ቦታዎች ብለው ስትሬች ያደርጉታል ማለት ነው። some others argue that it was probably stretched from ከምጽዋ እስከ ጌት ኦፍ ቲርስ ወይም ደግሞ እስከ ኬፕ ጋርዳፊ ታውቁታላችሁ ብዬ አስባለሁ። ከምጽዋ እስከ ኬፕ ጋርዳፊ ድረስ ነው ያለው ቦታቸው ብለው አንዳንዶቹ ይናገራሉ ማለት ነው። ስለዚህ ፑንት ከግብጽ ጋር ብዙ አሪፍ የሚባል ሪሌሽን ነበራቸው። ኢምፖርትና ኤክስፖርት የሚያደርጉትን አይተሞች እንዳረሱ። ሌላኛው ደግሞ ላይክ በቃል የነገርኳችሁ አት ጀነራል ኖሌጅ ማስታወስ ያለባችሁን ነገር ማስታወስ መቻል አለባችሁ። ግን ሃቺፑትስን እንዳትረሷት ኪዩኗን ማለት ነው። በጣም ከሷ ጋር ብዙ ሪሌሽን ነበረ ማለት ነው። ስለዚህ ፑንቶች አርሊየስት የሚባሉ ስቴቶች ነበሩ ማለት ነው። አርሊየስት ከሚባሉ ስቴቶች የፑንት የመጀመሪያው ነው። ሁለተኛው ዳአማትን እንመልከት። ዳአማት አንዳንዴ ዳምት ብለው ይጠሩታል ማለት ነው። እና ዳአማት the state known as ዳአማት ነው። እና ስቴቷ ወይም ደግሞ ይሄ የሚገኙባት ፒፕሎቹ የሚገኙባት ስቴት ካንትሪዋ ሊትል ናት፣ በጣም ተነሽ ያለች ናት። ግን ደግሞ ሴንተሩ ማለት ነው ዋናው የሚቀመጥበት ለምሳሌ ዋናው መቀመጫው የኢትዮጵያ አዲስ አበባ እንደሆነች ሁሉ ይሄም ሴንተሩ ደግሞ በጣም ትንሽ የነበረች ወደ ሳውዝ ኦፍ አክሱም የምትገኝ ሊትል የሆነች ቦታ ነበረች ሴንተሯ ማለት ነው። እና ስለ ዳአማት አሁን ማለትም እቺ ዳአማት የምትገኘው ፕሬዘንት ዴይ ትግራይ ሪጅን ላይ ነው። እና ኢንፎርሜሽን ከየት ተገኘ ካላችሁኝ ከኢንስክሪፕሽን ኦፍ ዘ ኪንግ ኦፍ ዳአማት ከኢንስክሪፕሽኖች ነው የተገኘው። ማለትም ኪንግ ኦፍ ዳአማት የመጽሐፍ ብዙ ችሎታ ነበረው እና የተለያዩ ኢንስክሪፕሽኖች አሉት የጻፋቸው ማለት ነው። እና ከነሱ ነው የተገኘው። ኪንጉ የጻፋቸው የተለያዩ ዲስክሪፕሽኖች ነበሩ። ስለ ዳአማት ኢንፎርሜሽን የተገኘው ከዛ ነው ማለት ነው። ሌላኛው የዳአማት ኪንግ እንግዲህ ዳአማት የተገኘችው ከኢንስክሪፕሽኑ ካልኳችሁ ይሄ ኢንስክሪፕሽኑ ዴተር ቱ 5th ሴንቸሪ ወደ 5ኛው ሴንቸሪ አካባቢ የነበረ ኢንስክሪፕሽን ነው ይሄ ነገር ማለት ነው። እና በ5ኛው ሴንቸሪ ላይ ለምሳሌ ያክል ሙካሪብ የሚባል ነበረ። ሙካሪብ ማለት ይሄ ኢንስክሪፕሽን ላይ ያስቀመጡት ነገር ነው ንጉሱ ማለት ነው። ሾውስ ዛት ሂ ዩዝድ ፖለቲኮ ኦልሶ ሪሊጂየስ ታይትል ማለት ነው። ፖለቲካል የሆነ ሪሊጂየስ የሆነ ታይትሎችን ይጠቀም ነበር። ፖለቲካልም ሪሊጂየስም የሆኑ ማለት ነው። በአሁኑ ጊዜ ያው ሰፓሬሽን ኦፍ ስቴት ኤንድ ሪሊጅን ስላለ ሲጀመር እንደዚህ አይነት ነገር ማድረግ አይቻልም። ግን ንጉሱ ሲመራ መንፈሳዊ የሆነውን ነገር እና ፖለቲካዊ የሆኑ ነገሮች ታይትሎች ሰጥቷቸው ይመራ ነበር። ያ መንፈሳዊ ፖለቲካዊ የሆነ ነገር ምን ብሎ ይጠራል? ሙካሪብ የሚል ህግ ነበረው ማለት ነው። ታይትሉ ሙካሪብ ተብሎ ይጠራ ነበር ማለት ነው። ስለዚህ ወደ 5ኛው ሴንቸሪ አካባቢ ዳአማት እንደነበረች በምን አወቅን? በኢንስክሪፕሽን ኦፍ ዘ ኪንግ ኪንጉ በጻፈው ኢንስክሪፕሽን ማወቅ ይችላል። ኦልሶ ደግሞ ኪንግ የጻፈው ኢንስክሪፕሽን ፖለቲኮ ሪሊጂየስ ታይትል ያለው እንደነበረ ለማውራት ሞክረናል ማለት ነው። ኦልሶ ደግሞ ስትሮንግ ሪሌሽን ኮንታክት ነበራቸው ከሳውዝ አረቢያን ጋር አሲ ጀነራል ኖሌጅ ልንገራችሁ። በተለይ ከሳውዝ አረቢያን ጋር በጣም ሪሌሽን ነበራቸው። ለምን ቢባል አሁንም እንዳልኳችሁ መነሻው ዋናው ኢንስክሪፕሽኑ ነው የኪንጉ ማለት ነውና ኢንስክሪፕሽኑ ላይ ኪንጉ በጣም እውቀት የነበረው ስለነበረ የተለያዩ ቋንቋዎችን የተጠቀሙ ግን በብዛት የተጠቀሙ ቋንቋ ሳቢያን ነው። ይሄ የሳቢያን ቋንቋ ነው። የሳቢያን ቋንቋ ደግሞ በዛን ጊዜ የተጠቀሙ የነበሩት ማናቸው? እነዚህ ሳውዝ አረቢያን ናቸው። ስለዚህ ከሳውዝ አረቢያን ጋር ጉድ ሪሌሽን ነበረው ማለት ነው ብለው አንዳንድ ጸሐፊዎች ያስቀምጣሉ ማለት ነውና ስለዚህ እንደዚህ አይነት ነገሮች እንዳሉ እንዳረሱ። ኦልሶ የዳአማት ቫሪየስ የሆኑ ጋዶች ነበሯቸው። በጣም የሚያመልኳቸው አማልክቶች ብዙ ነበሩ። ለምሳሌ ፕሪንሲፓል ጋድ ብለው የሚያምኑት አለ፣ ላይክ ቬነስ ጋድ ብለው የሚያምኑት አለ፣ ላይት ጋድ ብለው የሚያምኑት አለ፣ ሰን ጋድ ብለው የሚያምኑት አለ፣ ሙን ጋድ ብለው የሚያምኑት አለ። የተለያዩ ወርሺፖች አላቸው የሚያምኗቸው በጣም የተለያዩ እምነቶች አሉ። ይሄም ደግሞ በማን ላይ ፕራክቲስ ሊሆን ነበር? there were similar practice in Saudi Arabia በሳውዝ አረቢያዎችም similar practice ነበረ ማለት ነው። በአጭሩ ግን ዳአማት በጣም የሚታወቁባቸው ነገሮች ካላችሁ ኮይን መስራቶች ላይ ሳንቲም ሲሰሩ በጣም ጎበዝ ናቸው። ኢቭን ሞኑመንታል አርኪቴክቸራቸው አሁን ላይ የሚገኙ ቤቶች አሁን ኢቭን ያልፈረሱ ወሎች አሉ በዳአማት ጊዜ የተሰሩ ማለት ነው። ራይቲንግ ሲስተማቸው ቅድም እንዳልኳችሁ ኢንስክሪፕሽኑ አሁን ንጉሱ ያጻጻፍ ዘዴው በጣም የተራቀቀ ነው። እንደውም የድሮ ሰዎች ሲጽፉ እንዴት ነበር? አሁን እኛ ከግራ ወደ ቀኝ አይደለም እንጽፈው፣ እነሱ ከቀኝ ወደ ግራ ነው። በእኛ ኢንቨርስ በኩል ማለት በጣም አስቡት፣ ይከብዳል እንደዛ መጻፍ ማለት ነው። እንደዛ ነበር የሚጽፉት እነሱ ማለት ነው። እና ራይቲንግ ሲስተማቸው ኦልሶ ሞኑመንታል አርኪቴክቸራቸው እና በኮይናቸው ዳአማት በጣም ይታወቃሉ ማለት ነው። በኖርዘርን በኩል ሁለቱ ታላላቅ ስቴቶች ናቸው ማለት ነው። ሌሎኞቹ ስቴቶችን ደግሞ ስንመለከት ሌሎቹ ስቴቶች አዘር ካልቸራል ሴንተርስ ኢን ኖርዘርን ኢትዮጵያ ኤንድ ኤሪትሪያ የሚለውን እዚህ ጋር ስንመለከት የመጀመሪያው ማን ነው የሚሆነው? የሃ ነው። የሃ እዚህ ጋር እንደምትመለከቱት ማለት ነው። የሃ is located
30 ኪሎ ሜትር ቱ ዘ ኖርዝ ኢስት ኦፍ አክሱም ከኖርዝ ኢስት ኦፍ አክሱም 30 ኪሎ ሜትር የራቀ ነው 30 ኪሎ ሜትር የራቀ ነው ይሄ እንግዲህ እና ደግሞ the oldest of these centers ከነዚህ ሴንተሮች ከየሃ ከሐውልቲ ሚላዞ ከአዲ ሴግሜንት ከነዚህ ሁሉ ኦልደስቱ ማን ነው ብትባሉ የሃ ነው ማለት ነው የሃ ነው ኦልደስት also ይሄ probably ኢመርጅ ያደረገው ከ1000 BC ማለት before the days of Jesus Christ ነበረ በ1000 BC አካባቢ ነበርና small emporium where South Arabian merchants and their agents bought and stored ivory and other commodities coming from the interior ማለት ነውና ይሄ የሃ የሚባለው ስቴት ላይ ስሞል ኢምፖርት ነበረች ማለት ላይክ ማርኬት ፕሌስ ነበረች እና እዛ ማርኬት ፕሌስ ላይ ሳውዝ አረቢያን ሜርቻንቶች ይመጡና ከገዙ በኋላ እቃዎችን የተለያዩ እቃዎችን ኤጀንቶቻቸው ከገዙ በኋላ እዛው ስቶርድ አድርገዋቸው የገዟቸው ለምሳሌ የምንድነው የዝሆን ጥርሶችን ኢቮሪዎችን ከገዙ በኋላ እዛው ስቶር አድርገዋቸው በሚቀጥለው ይመጣሉ ማለት ነው። ብዙውን ጊዜ እንደዚህ ያደርጉ ነበር የሃ ላይ ማለት ነው የሃ ላይ እና አራውንድ ኢመርጅ ያደረገው ይሄ ነገር አራውንድ ወደ 1000 BC አካባቢ እንደነበረ መርሳት የለባችሁም። 30 ኪሎ ሜትር ፍሮም ኖርዝ ኢስት አክሱም እንደሆነች ኦልደስት የምትባልም ሴንተር እንደነበራት መርሳት የለባችሁም። also it seems that the period of its prosperity ወይም ደግሞ የብልጽግናው ዘመን በጣም ያንሰራራበት ስቴቱ ያንሰራራበት ወይም ደግሞ ትልቅ አቺቭመንት ላይ ደረሰበት ዘመን ከመቼ እስከ መቼ ነው ብትባሉ ከ750 እስከ 500 BC ያለው ነበር ማለት ነው እና ኢቭን ወሎቹ የሰራቸው እሱ ማለትም የሃ የሰራቸው በየሃ የሚባለው ስቴት የሰራቸው እስካሁን አሉ ዋሎቹ ኢቭን ቢልዲንጎቹ ስቶኖቹ እስካሁን ፍርስራሾቹ እስካሁን ይገኛሉ ማለት ነው። ስለዚህ remains of walls of some is building and stone are stored still ማለት ነው እስካሁን አሉ ማለት ነው። ስለዚህ የሃ በዚህ መመለከት እንችላለን ማለት ነው። ሁለተኛው ደግሞ ሐውልቲ ሚላዞ ነው። ሐውልቲ ሚላዞ ወደ ሳውዝ ኢስት ኦፍ አክሱም ነው። ያው እንግዲህ ከነዚህ ቀጥሎ የሚመጣው ትልቁ የአክሱማይት ስቴት ስለሆነ ከአክሱም አንፃር ነው እያንዳንዱን ያቀራረብናቸው ያለው ነው ማለት ነው። ስለዚህ ሳውዝ ኢስት ኦፍ አክሱም ወደ ሳውዝ ኢስት ኦፍ አክሱም ነው ይሄ ሐውልቲ ሚላዞ የሚገኘው። also where stone tablets that are inscribed in rectangular temple surrounded by a wall decorated with a painting representing herds of cattle have been excavated ማለት ምንድነው ሐውልቲ ሚላዞ ላይ የምናወራው ነገር አሁን ምንድነው ሐውልቲ ሚላዞ እንደምትሰሙት ስቴቷ ራሱ ሐውልቲ እንደማለት ነውና which is ይሄኛው ኢንፎርሜሽን ስለ ሐውልቲ ሚላዞ ስቴት የሚገልጽ የተገኘው ኢንስክራይብድ በሆኑ ሬክታንጉላር ቴምፕሌቶች ላይ ነው ጠፍጣፋ በሆኑ ድንጋዮች ላይ ነው የተገኘው እና እነሱ ላይ ምስላቸው እንዴት ነው የተለያዩ ፔንቲንጎች አሉ እዚህ ጋር እንደምታዩት ማለት ነው ወሎቹ ዲኮሬትድ ሆነዋል እነዛ ድንጋዮቹ ወሎቹ ግንቦቹ ማለት ነውና ፔንቲንጎቹ በጣም ሪፕሬዘንት የሚያደርጉት ነገር አለ ላይክ ሐውልቲ ሚላዞ ለምላማ እንደነበረች የተለያዩ እንስሳዎች እንደነበሯቸው የሚያሳይ ሀርብስ ኦፍ ካትል ለምሳሌ ሀርብስ በጣም ትናንሽ እጽዋቶች አሉ እነዛ ካትሎች እየተመገቡ ኦልሶ የተለያዩ ምኖች አሉ ሰዎች ያሉበት ፒክቸር ነው የሚያሳየው ማለት ነው እዛ ስቶኖቹ ላይ ተቀርጾ ይገኝ ነበር ስለ ሐውልቲ ሚላዞ የሚነገር ማለት ነውና በሳውዝ ኢስት ኦፍ አክሱም የምትገኝ ናት እቺ ሐውልቲ ሚላዞ ሁለተኛዋ ማለት ነው። የመጨረሻዋ አዲ ሴግሊሚን የምትባለዋ ናት። እቺ ደግሞ ሎኬትድ የምትሆነው 10 ኪሎ ሜትርስ ነው ከሳውዝ ዌስት ኦፍ አክሱም 10 ኪሎ ሜትር ነው የምርቀው። እነዚህም ደግሞ ሳውዝ ዌስት ኦፍ አክሱም በጣም የሚታወቁባቸው ነገሮች ነበሩ። ፍሮም ዌር ሳውዝ ዌስት አክሱም ማለት ነው ስቶን ስላብ ፊቸር ነበሩ። ስቶኖች ጠፍጣፋ ድንጋዮች የተቀበሩ በጣም ጠፍጣፋ ድንጋዮች ነበሯቸው ማለትም ለመሳል በድሮ ጊዜ ለመጻፍ የሚጠቀሙባቸው ነበረ በሳውዝ ዌስት ኦፍ አክሱም ላይ የነበረው ማለት ነው። ኦልሶ ደግሞ the oldest Ethiopian monumental inscription discovered የሆነባቸው ቦታዎች ናቸው እነዚህ ሳውዝ ዌስት ኦፍ አክሱም ማለት ነው። ስለዚህ ከነሱ 10 ኪሎ ሜትር ርቀው ነበር እነዚህ ስቴቶች የሚገኙ ሴንተራቸው የነበረው ማለት ነው። የአዲ ሴግሊሚን የሚገኘው 10 ኪሎ ሜትር ርቆ ነበር ከሳውዝ ዌስት አክሱም ደግሞ በጣም ጠፍጣፋ ድንጋዮች የሚገኙባቸው ኦልሶ ደግሞ ኦልደስት የሚባሉ የኢትዮጵያን ሞኑሜንታል ኢንስክሪፕሽን ዲስከቨርድ የሚሆኑባቸው ቦታዎች ነበሩ ማለት ነው እነዚህ ሳውዝ ዌስት ኦፍ አክሱም ማለት ነው። ስለዚህ እነዚህን በዛሬው ቱቶሪያችን ላይ ለማየት ሞክረናል። ይሄንን ኖት ለማግኘት ከፈለጋችሁ ከታች ሊንክ አስቀምጥላችኋለሁ ሊንኩን በመጠቀም ማግኘት